ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። እንዴት ናችሁ? ቆይታ መልካም? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። ውዶችዬ ዛሬ ላወራችሁ የመጣሁት በአንድ ርዕስ ነው። ማለት ዝም ብዬ ከመሬት ተነስቼ ምናምን ሳይሆን በጣም ያስደነገጠኝን ነገር እና ያው ከዚህ በፊትም ሁላችሁም ታውቁታላችሁ እና ደግሞ የማወራው ዛሬ አረብ ሀገር ስላሉ ሴቶች ስለ እህቶቼ ነው የማወራው እና ያ ምንድነው ውዶችዬ፣ እውነት በፍጹም እንዳትጠፉ፣ በእውነት በፍጹም እንዳትጠፉ። የእውነቴን ነው። በጣም 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 ከባድ ነገር ነው መጥፋት ማለት። በጣም ይከብዳል። በጣም መጥፎ ነገር ነው። በጣም መጥፎ፣ በጣም ሪስክ አለው። የእውነቴን ነው። አሁን ካለንበት ችግር አንጻር ከገባንበት ነገር አንጻር ተነስተን ያንን ነገር ልንወስን እንችላለን፣ ልናረገው እንችላለን። ግን በኋላ ይቆጨናል፣ ይጸጽተናል። የማይሆን ነገር ውስጥ ነው የምንገባውና በፍጹም እንዳትጠፉ፣ በፍጹም። እኔ ደግሞ ይሄን ስል ከዚህ በፊት ከምሰማው ምናምን ተነስቼ ሳይሆን ካየሁት ነው፣ ካየሁት ተነስቼ ነው። ሰሞኑን አንድ ከኔ ጋር አብራ የምትሰራ ልጅ ጠፋችና ከሷ እንትን ተነስቼ ነው የማወራው። ከሷ ታሪክ ተነስቼ ነው የማወራው። በሷ ይቼ ነው የማወራው። በጣም አደጋ ነው። የሚጠፉ ልጆች አደጋ ላይ ናቸው። የእውነቴን ነው የምለው። አውቃለሁ፣ ይገባኛል። ችግር ሊኖር ይችላል። የሰው ቤት ነን ያለነው። ችግር አይጠፋም አለ። በጣም ችግር ውስጥ የሚገቡ ልጆች አሉ። በተለይ ደግሞ ማለት ነው ኮንትራታችሁን የጨረሳችሁ ልጆች በፍጹም እንዳትጠፉ። በፍጹም ወደ ሀገር ቤት ሊሄድ ነው፣ እንትን አልሰራውም፣ እንትን ይቀረኛል፣ ገና ነኝ ምናምን ብላችሁ በፍጹም እንዳትጠፉ። በፍጹም ሀገር ቤት ገብታችሁ ተመልሳችሁ ብትመለሱ፣ ወደዚህ ብትመጡ እንደምንም ብላችሁ ይሻላል እንጂ መጥፋትን ምርጫችሁ አታድርጉ። የምሬን ነው። በጣም 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 ሪስክ አለው። በጣም ከብዙ ነገሮች አንጻር መጥፋት በጣም በጣም ሪስክ አለው። በቃ ራሳችሁ ላይ የማይሆን ውሳኔ አትወስኑ። አሉ አንዳንድ ልጆች የተለያዩ ጥቃቶች የሚደርስባቸው፣ የምግብ እጥረት ያለባቸው፣ ስራ የሚበዛባቸው፣ በቃ እንደዛ አይነት ልጆች አሉ። ግን እውነቴን ነው ከመጥፋት ማለት ነው እንደ አድቫንቴጅ ለቢሮ መደወል ይሻላል። ወደ ቢሮ መሄድ ይሻላል። ወይም ደግሞ የ3 ወር የእይታ ጊዜ አለ አይደለ? የ3 ወር የእይታ ጊዜያችን ሳያልቅ በፊት አይተን ካልተስማማን አልተስማማንም ብለን እነሱ መደወል ይቻላል። ወይም ደግሞ ኢቃማ ከመሰራቱ በፊት እንዳልተስማማን ነግረን ወደ ቢሮ መሄድ እንችላለን። ይገባኛል፣ ብዙ ችግር እንዳለ አውቃለሁ፣ እኔም ስላለው ማለት ነው። ግን በቃ አንጥፋ። የእውነት በጣም አደጋ ነው። በጣም አደገኛ ነገር ነው። እሺ ቤተሰብ አለ፣ ባል አለ፣ ልጅ አለ፣ ያለው አለ። ያ ሁሉ እንዴት ታችሁ ነው እናንተ የምትጠፉት? ላልተወሰነ ጊዜ ላልተገደበ ጊዜ እኮ ነው እዚህ ሀገር የምትቆዩት። ጠፋችሁ፣ ዛሬ ጠፋችሁ፣ ችግር የለም፣ ጊዜያዊ ስሜት ነው፣ ገንዘብ ምናምን ብላችሁ አስባችሁ ብዙ ብር ይከፈላል ምናምን ብላችሁ አስባችሁ ልትወጡ ትችላላችሁ። ግን ከዛ በኋላ የሚመጣው መዘዝስ አስባችሁታል? ቤተሰብ ትታችሁ እዚህ የምትቆዩበትን ጊዜ አስቡት። ከዛ ደግሞ ልትሄዱ ስታስቡ የማይሆን ችግር ውስጥ ገብታችሁ ታስራችሁ እጃችሁን ሰጥታችሁ ከዛ በኋላ ሰዎቻችሁ መተው ምናምን ከዛ ሰጥቷችሁ ከዛ በኋላ ነው የምትሄዱት። ብዙ ነገር አለ። ከዛ በፊትም እናንተ ከወጣችሁበት ጀምሮ ስራ ልታገኙ ትችላላችሁ፣ ላታገኙ ትችላላችሁ። ከፖሊስ ጋር ሩጫ ነው፣ ወዲህ ነው ወዲያ ነው፣ መጓራጥ ነው። እንዴት ነው የሚገፋው ይሄ ኑሮ? ምግብ ከራሳችሁ ነው፣ ልብስ ከራሳችሁ ነው፣ መጠጥ ከራሳችሁ ነው፣ መብራት ከራሳችሁ ነው። ሁሉን ነገር የምትችሉት ራሳችሁ ናችሁ። የራሳችሁን ወጪ በሙሉ የምትችሉት ራሳችሁ ናችሁ። በጣም ከባድ ሪስክ
የእውነቴን ነው። ለምን ለማን ብላችሁ ነው መጠፉት? አትጥፉ። ጨርሳችሁ ከሆነ ምንም አልሰራችሁም ሊሆን ይችላል። ያው የገንዘቡን ነገር እኔም እረዳዋለሁ፣ ምክንያቱም ስላለሁበት ምንም አልሰራንም ይሆናል አገር ቤት። ኦኬ ሄደን በ20 ሺህ ብር በ30 በ40 ሺህ ብር 40 ሺህ ብር የሚሆን 30 ሺህ ብር የሚሆን በኤጀንሲ በኩል ደላላ ሳታስገቡ ተመልሳችሁ ወደዚህም ይሁን ወደ ሌላ ሀገርም ይሁን ወደ ሌላ በቃ የትም መሄድ ትችላላችሁ። በፍጹም አትጥፉ። የምሬን ያው ነው ወጪውን አስባችሁ ከሆነ ያው ነው ውርደቱ ያው ነው። ከተገኛችሁ ራሱ ችግር ነው፣ መከራ ነው። ከፖሊስ ጋር አባሮሽ ነው። ለምን ብትታመሙ አትታከሙ? ምክንያቱም ኢቃማ የላችሁም። ለምን ከቤት ትወጣላችሁ? አትውጡ፣ የምር አትውጡ። እኔ ልጉዳችሁ፣ አትውጡ። ብዙ ነገሮችን ማሰብ አለባችሁ። ዛሬ ላይ ወጥቼ መውጣትን ብቻ ሳይሆን ማሰብ ያለባችሁ ከወጣው በኋላስ የሚለውን ነገር አስቡ ፕሊዝ። ዛሬን ብቻ አታስቡ፣ ነገን አስቡ። ልጅ ካላችሁ ልጃችሁን አስቡ። ከልጃችሁ ጋር እስከ መቼ ነው ሳትገናኙ የምትቆዩት? ልጅ የሌላችሁ ትዳር የሌላችሁ ደግሞ እናታችሁን አባታችሁን አስቡ፣ ወንድሞቻችሁን አስቡ። እስከ መቼ ነው ከነሱ ጋር ማትገናኙት? የእውነት ነው። አሁን ዛሬ ላይ ይናፍቀኛል። እንደው እስኪያልቅ ድረስ ነው ቀንቆ ዋይ ለምን ትጠፋላችሁ? ይቅር የሚቀር ነገር ይቅር። እኔ አሁን ከምጠፋ ራሱ ዛሬ ቢሸኙኝ ደስተኛ ነኝ። ምንም ኖሮኝ አይደለም፣ የሆነ ያስኩት ነገር ኖሮኝ አይደለም። በእውነት መጥፋት በጣም አደገኛ ከመሆኑ እየተነሳ እንዳጠፉ በእውነት እንዳጠፉ ላጥፋችሁ። እኔ ልጉዳችሁ፣ እንዳጠፉ በቃ የትኛውም አይነት ችግር ካለ ይሄ ችግር አለብኝ ብላችሁ ደውሉ ለመጣችሁበት ቢሮ። መጀመሪያ ከመምጣታችን በፊት መቼስ ስልክ ቁጥር የቢሮአችንን ይዘን ነው የምንመጣው። ጀስት ደውለን በቃ መናገር ነው። ስራ አንድ ለመስራት ነው የመጣ ነው። ይሄው ብዙ ስራ እያሰሩኝ ደከመኝ አልቻልኩም ብላችሁ ብትናገሩ መፍትሄ ይፈልጋሉ። እና ከምንም ማለት ነው ከምንም ቤተሰብ እንኳን እዛ ሆኖ መፍትሄ ማምጣት ይችላል። እዛ ቢሮ ሄዶ ገብቶ ልጄ እንደዚህ እየተሰቃየች ነው ብሎ መፍትሄ ማምጣት ይችላል። ከምትጠፉ ምንም አይነት መፍትሄ ማምጣት ይችላል። የጠፋችሁ ጊዜ በቃ በተለይ ፓስፖርት ሳትይዙ መጣፉ ልጆች በጣም አደጋ ነው በእውነት። ፓስፖርት ካላችሁ እንደምንም ብላችሁ እንደምንም ኢቃማ ታሰራላችሁ። ጀስት ኖርማል ነው፣ ህጋዊ ትሆናላችሁ ውጪም ሆናችሁ። ግን ፓስፖርት ሳትይዙ ምንም ሳትይዙ ዝም ብላችሁ የምትወጡ ልጆች ህገ ወጥ ናችሁ። እናንተ ከዚህ በኋላ ሄዳችሁ የምትገቡበት የምትሰሩበት ቤተሰቦች ራሱ እናንተ ህገ ወጥ እንደሆናችሁ ያውቃሉ። እንደፈለጉ ነው የሚያደርጋችሁ። ነጻነት አለን ብላችሁ አታስቡ። በህግ ከለላ ስራ አይደላችሁ፣ ህገ ወጥ ናችሁ። መንግስት አያውቃችሁ። እናንተ ማንም በፈለገ ሰዓት ምንም ማድረግ ይችላል። ጀስት ያንን አንደርስታንድ ማድረግ አለባችሁ። ዝም ብሎ በቃ እከሌ ጠፋት መጥፋት፣ ሀገር አልገባም መጥፋት። ለምን እንዴ ሀገር ለምን አልገባም? የሰው ቤት ነው እንደሚሄደው፣ የእናቴ ቤት ነው ወይ ደግሞ የራሴ ቤት ነው የሚሄደው። ተመልሼ አልመጣም። ስደት ከሆነ የትም አይሄድም። ጤና እግዚአብሔር ይስጠን፣ ሰላም ይስጠን። አትጥፉ ፕሊዝ 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 ፕሊዝ። እንዲህ ነው የሚፈልጓችሁ። እንደዚህ ለፖሊስ ፎታችሁ ምናችሁ ፓስፖርታችሁ ተሰጥቶ የምትፈለጉት። ላትገኙ ትችሉ ይሆናል። የሆነ ቦታ ከተገኛችሁ አደጋ ነው። ግን ካልተገኛችሁ ራሱ አደጋ ነው። ምክንያቱም ሀገር ቤት ለመግባት መያዝ አለባችሁ። ሄዳችሁ እጃችሁን ሰጥታችሁ ከዛ በኋላ ደግሞ ታስራችሁ ከዛ ሰዎቻችሁ ተጠርተው ከዛ ደግሞ የሌለ ፕሮሰስ አለ። የሌለ እነሱ ፊት የምትመልሱት መልስ። አንዳንድ ልጆች ይገርሙኛል። ምንም ሳይሆኑ
በቃ ጊዜያቸውን ጨርሰው 2 አመት ጨርሰው ከዛ ሌላ ቦታ መቀየር ሲችሉ አሁን ከኔ ጋር የምትሰራው ልጅ እንደዛ ነው። ሌላ ቦታ መቀየር ስትችል እነሱ ካልፈለጉ ሰራተኛ ሌላ ቦታ መቀየር ትችላለች፣ መብቷ ነው። ቢሮ ደውላ ግን እንደዛ ማድረግ ስትችል ጠፋች። ማንን ጎዳች? እነሱ እንደሆነ እሷን ያመጡበትን ሰርተው ጨርሰዋል። ግን እንደዛ ሆኖ አርፎ አይቀመጡም። እንዴት እንደሆኑ ልነግራችሁ አልችልም። በጣም አደገኛ ነው። በጣም ይቆጫችኋል። የምሬ ነው። በኋላ ላይ ይቆጫችኋል፣ ይጸጽታችኋል። ፓስፖርት ይዘው የሚጠፉ ልጆች ጋር ይሄ መልእክት እንትን አይልም። ምክንያቱም ፓስፖርት ያላቸው ልጆች እንደምንም ብለው ህጋዊ ራሳቸውን ያደርጋሉ። የፈጀውን ፈጅተው ብር ከሆነ የሚያታላችሁ ብሩ ስንትም ቢሆን የቤት ኪራይ አለ፣ የምግብ አለ፣ የዘይት አለ፣ የልብስ አለ፣ የመብራት አለ፣ የውሃ አለ፣ የምን አለ፣ የሌለ ምንም የለም። እዚህ ከፋም ለማም ከነሱ ነው ምን በላው። ጥቅም ያለው ምግብም ቢሆን ባይሆንም ከነሱ ነው አይደለ ምን ጥቅሙ። እዛ ግን እያንዳንዷ ነገር በእኛ ሂሳብ ናት። ኢቭን ሌላ ቦታ ለመስራት ራሱ በቀን ውሏችሁ ስትሄዱ የሆነ ነገር ከስታችሁ ይዛችሁ መሄድ ትፈልጋላችሁ። ምክንያቱም እናንተ ህገወጥ ናችሁ። እነሱ ለእናንተ ምግብ የመስጠት ግዴታ የለባቸው እና ተጠንቀቁ ፕሊስ ፕሊስ እህቶቼ፣ የእውነት በጣም ተጠንቀቁ። እኔ በጣም ነው የደነገጥኩት። ጓደኛዬ ስትጠፋ በጣም ነው የደነገጥኩት። በጣም አለማወቅ ነው ብያለሁ። እኔን ደግሞ በጣም አስጠነቀቁኝ። የእሷን እንትን ብለው እኔ በፍጹም አልጠፋም። ከነሱ ከምጠፋ ወደ ሀገሬ ብገባ ይቀለኛል። ምክንያቱም ስለተረዳው የምር ስለገባኝ ነው። ብሰራ ምናምን ነጻነቱን ምናምን አታስቡ፣ ነጻነቱን አታስቡ፣ ብሩን ምናምን አስባችሁ አትሸወዱ። ለምን እንዴ ሀገራችን ምን አለን ሄደን እንደፈለገን ሆነን ቤተሰብ አይተን ከዛ ስንሄድም ቢሆን እያለፍን በመንገድ አዲስ አበባ ፓስፖርታችንን ሰተን ከዛ ደግሞ እንትን ማለፍ እንችላለን። ወደ ምንሄድበት ቦታ ሄደን ከዛ ፕሮሰስ አድርገን እርግጠኛ ነኝ በጣም ብዙ አያስከፍሉም ኤጀንሲዎች እና የሚያስከፍሉትንም ቢያስከፍሉ ብዙ አያስከፍሉም። የሚያስከፍሉትን ቢያስከፍሉ 20 ሺህ ብር ቢያስከፍሉ ነው። ከዛ በላይ አያስከፍሉም። ከነምርመራው ምናምኑ 40 ሺህ ብር 50 ሺህ ብር ብጨርሱት ነው ዘና ብላችሁ ደህና ቦታ ምናምን ለማጅ ስለሆናችሁ በፊት ስለሰራችሁ በተሻለ ደሞዝ የተሻለ ቦታ ሄዳችሁ ሰርታችሁ ያን ዶር ደሞዝ ይከፍለዋል። ለምን ትሳቀቃላችሁ? ጠፍታችሁ? እናም ቤተሰብ በፍጹም አትጥፉ እሺ፣ በፍጹም። ይሄ ለእናንተ ያለኝ ለእህቶቼ ያለኝ ምክር ነው። እናም ቤተሰብ አትጥፉ ብዬ እንግዲህ ዛሬ መክሬያችኋለሁ እና ፕሊስ እንዳጠፉ ስወዳችሁ እና ደግሞ ይሄ የሴቶች ቻናል ነው። ያው ከዚህ በፊት እንደነገርኳችሁ እኛ ሴቶች የምንወያይበት ስለ ራሳችን የምናውቅበት ቻናል ስለሆነ ይሄን ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮዎችን ደግሞ ላይክ በማድረግ ኮሜንት ላይ ደግሞ የፈለጋችሁትን አስተያየትም ሆነ ጥያቄ በመጠየቅ በመጻፍ ቤተሰብ ይሁኑ። ስለዛሬው ቆይታ አመሰግናለሁ። መልካም ቆይታ ይሁንላችሁ። ሌላ ጊዜ በሌላ ቪዲዮ እንገናኛለን። እስከዛም መልካም ጊዜ ይሁንላችሁ። ቻው።